ስነግርሽ እመኚ አምጬሽ አላውቅም። ሰላም ውድ የቻናሌ ተከታታዮች እንደምን አላችሁ? በዛሬው ቪዲዮ ኢትዮጵያዊ ታዋቂው አቀንቃኝ አቤል ሙልጌታ ከሙዚቃ ህይወት ራሱን ማግለሉን ከማስተዋወቁ ጋር በተያያዘ በርካታ ነገሮች እየተነገሩ ይገኛሉ። ከዚህ ጀርባ ያለውስ ሚስጥር ምንድነው የሚለውን አብረን እንመለከተዋለን። እስከ ቪዲዮ ፍጻሜ ድረስ አብራችን ቆዩ። ድምፃዊ አቤል ሙልጌታ ታዋቂ ኢትዮጵያዊ የፖፕ አርቲስትና የራሱን ዜማና ግጥም በመጻፍ ይታወቃል። ሙዚቃው መንፈስን የሚያድስ ድምጽ እንዳለው የሚገለጸው የአርቲስት ሙዚቃ ማቆሙን በይፋ በመግለጽ ወደ መንፈሳዊ ህይወት ማድላት እንደሚፈልግ በመግለጽ ብዙዎችን አስደንግጧል። ታዲያ በዛሬው ቪዲዮ ከዚህ ጀርባ ያለው ሚስጥር የምንመለከት ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችን ቆዩ። ወደ ቪዲዮ ከመግባታችን በፊት ወደዚህ ቻናል ዛሬ ጎራ ካላችሁ ይህም ቪዲዮ ላይክ እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል በትህትና ጠይቃችኋለሁ። ቀጥታ ወደ ቪዲዮ እንግባ። በህዝብ ዘንድም ተወዳጅ ካደረጉት ሙዚቃዎች መካከል ነይ ማታ ማታ፣ ተገርሜ እንዲሁም እንነጋገር የተሰኙ አልበሞችን ለአድማጭ ተመልካቾች በማድረስ ከፍተኛ ተወዳጅነትን ለማትረፍ እንደበቃም ይታወሳል። ዘፈኖቹም ብዙውን ጊዜ በእውነተኛ ታሪኮች ላይ በተፈጥሮና በሰብአዊነት ላይ ያተኩራሉ። ለአድማጭ ተመልካቾች ያደረሳቸው ሙዚቃዎችም በበርካታ ሰዎች የተወደዱና በድፍን በኢትዮጵያ ሲደመጡ የነበሩ እንዲሁም ታዋቂነትን ከተቀዳጁ ጥቂት ኢትዮጵያውያን አርቲስቶች መካከል ስሙም እንደሚጠቀስ ብዙዎቹ ይመሰክራሉ። የድምፁ ማማር እንዲሁም ለሙዚቃ ትክክለኛ የሆነው ግለሰብ ዘፈኖቹም ብዙውን ጊዜ በእውነተኛ ታሪኮች ላይ በተፈጥሮና በሰብአዊነት ላይ ያተኩራሉ። ይህ ግለሰብም ለአድማጭ ካደረሳቸው በርካታ ሙዚቃዎች መካከል ብዙዎች ወደውትና በሙዚቃውም እየተደሰቱ በመላ ኢትዮጵያውያን ዘንድ ታዋቂነትን ለመቀዳጀት የበቃ ኢትዮጵያዊ ድምፃዊ ለመሆንም በቅቷል። እንዲሁም ለጥቂት ዓመታት ከሙዚቃው ዓለም ከጠፋ በኋላ እንግዲህ በርካቶች ሙዚቃውን በጉጉት ሲጠብቁ ነበረ። ሙዚቃውንም ከለቀቀ በኋላ በርካቶች ቅሬታን ሲያሰሙበት ነበረ። ማለትም ቅርብ ጊዜ በለቀቃቸው ሙዚቃዎች ላይ ኢትዮጵያዊ አርቲስት አቤል ሙልጌታ ለጠቅላይ ሚኒስትር አብይ አህመድ በሙዚቃው በኩል በይፋ ድጋፉን ገልጸዋል በማለት በርካቶች ሲተቹትና ሲወርፉት ነበረ። ዶክተር አብይ በፈረንጆቹ በ2018 ወደ ስልጣን ከመጡ በኋላ ሰው ሰጥቶናል፣ አንድ ሰው ለኛ ተሰጥቷል። ይህ ዘፈን በተለይ ለዶክተር አብይ አህመድ የተሰጠው ለአመራራቸውና ለጀመሩት ተሐድሶዎች ክብር ለመስጠት ነው። አቤል ሙልጌታ ከዚህ ዘመን ጀምሮ የሰራው ስራ በጠቅላይ ሚኒስትሩ ከሚደገፈው የመደመር ፍልስፍና ጋር ይጣጣማል። በፈረንጆቹ 2022 አቤል ሙልጌታ ከዳር ቆሞ የሚል ርዕስ ያለውን ትራክ ለቋል። ይህም አንዳንድ ታዛቢዎች ሌሎች አርቲስቶች ለሚያነሷቸው ወሳኝ ጭብጦች የሙዚቃ ምላሽ አድርገው ይተረጉሙታል። የአሁኑን አስተዳደር ደጋፊ አድርጎ የሚመለከተውን አቋም የበለጠ ያጠናክረዋል። ታዲያ ይህ ነገር ምንም ቢሆን ሙዚቃ ከፖለቲካ ጋር የማይገናኝ ቢሆንም ማንም ሰው የመሰለውን ወይም በጭንቅላቱ ያለውን ነገር በጥበብ ወይም በሙዚቃ የመግለጽ መብት አለው። እናም ብዙ ግለሰቦች ይህን ነገር ሙዚቃውን ከፖለቲካው ጋር አቆራኝተውበት የተለያየ ስምና ስያሜ ሲሰጡት ከርመዋል። ይባስ ብሎም እሱ የለቀቃቸውን ሙዚቃዎች ባለማየት አድማ አድርገው በዩቲዩብ የለቀቀውን ሙዚቃ ጥቂት የሚባሉ ሰዎች ብቻ ተመልክተውት አልፈዋል። ታዲያ የሁሉ ውዝግብ የተነሳበት አሁን ኢትዮጵያን ከሚመሩት ጠቅላይ ሚኒስተር ጋር ጥብቅ ቁርኝት አለው፣ እሳቸውንም አድንቀዋል በማለት ነበር። በዚህ ምክንያት በአንዳንድ ተቃዋሚዎች ምክንያት አርቲስቱ ከፍተኛ የሆነ የስም ማጥፋት ዘመቻ ተከፍቶበት እንደነበረም የቅርብ ጊዜ ትውስታ ነው። ታዲያ ሙዚቀኛውም የመሰለውን ነገር በሙዚቃው ወይም በሚሰራው ስራ በማንጸባረቁ ምክንያት ቀላል የማይባሉ ተመልካቾችን በዩቲዩብ ማጣቱ የሚታወቅ የቅርብ ጊዜ ትዝታ ነው። ታዲያ ብዙም ሳይቆይ አርቲስት አቤል ሙልጌታ የዘፈን ዓለምን ርግፍ አድርጎ መተውም አስታውቋል። ታዋቂው ድምፃዊ አቤል ሙልጌታ ከዓለማዊ የዘፈን ህይወቱ ሙሉ በሙሉ በመውጣት ወደ መንፈሳዊ አገልግሎት መመለሱን በይፋ አስታወቀ። ድምፃዊው ይህንን ውሳኔ ያስታወቀው ከእንግዲህ በዘፈኑ ዓለም የለሁም በሚል ጠንከር ባለ መልእክት ነው። ታዲያ በአብዛኛው ኢትዮጵያውያን የሚታወቀው አቤል የዘፈን ዓለም ውስብስብና አጋንንታዊ አሰራር ያለበት መሆኑን በመጥቀስ በተደጋጋሚ ወደ መንፈሳዊ ህይወት ለመመለስ ቢሞክርም ሳይሳካለት መቆየቱን ገልጿል። ይሁን እንጂ አሁን ላይ የጠፋው ልጅ ተገኝቷል በማለት ዳግም ወደ ቀድሞ እምነቱ መመለሱን አረጋግጧል። አቤል የዘፈኑን ዓለም ቆሻሻ፣ ውሸት፣ ከንቱ ሲል የገለጸ ሲሆን በተለይም የዘፋኝነት ህይወቱ
ከስካሩ ጋር የተቆራኘ መሆኑን ጠቁሟል። ከ2005 እስከ 2007 ዓ.ም ለ2 ዓመታት ያህል ዘፈን አቁሞ እንደነበረ በኋላም ግን ተመልሶ እንደገባበት አስታውቋል። ለዘማሪ በረከት አለሙ የሰጠውና በብዙዎች ዘንድ ተወዳጅ የሆነው እሰይ የተሰኘው ዝማሬ ገና በ2003 ዓመተ ምህረት በጨለማው ዓለም ሆኖ የአባቱን የፈጣሪን ቤት ናፍቆ የጻፈው እንደነበረም ገልጿል። ስለዚህ ግለሰብ በሙዚቃ ውስጥም እያለ ወደ መንፈሳዊ ሕይወት መመለስ እንደሚፈልግ በተደጋጋሚ ሲያስብና ሲሞክር እንደነበረም እንግዲህ ገልጿል። ነገር ግን በተለያዩ ምክንያቶች ወደዚህ ማለትም ሙዚቃውን እርግፍ አድርጎ አቁሞ ወደ መንፈሳዊ ሕይወት መመለስ እንደሚፈልግ የገለጸበት ሁኔታ ነው ያለው። ድምፃዊው አክሎ ከእንግዲህ ወደ ዘፈን ዓለም እንደማይመለስ እና ሕይወቱን ለፈጣሪ አገልግሎት መስጠቱን ገልጾ በዘፈን ዓለም ያሉ ጓደኞቹ የእሱን ፈለግ እንዲከተሉ ጭምር ጥሪን አቅርበዋል። ስለዚህ ግለሰብ በሙዚቃው ዘንድ ተቀባይነትን ስላጣ ወደ መንፈሳዊ ሕይወት ተቀላቅሏል በማለት እጅግ በጣም በርካታ ግለሰቦች እየተናገሩ ይገኛሉ። በአንድ ጎራ ደግሞ እውነትም ወደ መንፈሳዊ ሕይወት በቀን ልቡ ተመልሷል ብለው እየተናገሩ ይገኛሉ። እናንተስ ስለዚህ ጉዳይ ምን ታስባላችሁ? ሐሳብ አስተያየቶቻችሁን በኮሜንት አጋሩኝ። ጊዜ ሰጣችሁ ስለተከታተላችሁኝ ከልብ በማመስገን መሰል እንደዚህ አይነት ቪዲዮዎች በየጊዜው እንዲደርሷችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል በትህትና ጠይቃችኋለሁ። መልካም ቀን።